ሰላም እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ መረጃዎችን እንዲሁም ደግሞ የዝውውር ዜናዎችን ነው ይዘንላችሁ የቀረብነው። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ከዛሬ መረጃዎቻችን መካከል እንግዲህ ዛሬ የባርሴሎና ጨዋታ ከሜዳቸው ውጪ የሚያደርጉትን ጨዋታዎች የምንመለከትም ነው የሚሆነው። አሰልጣኝ ሩበን አሞሪም ያነሷቸውንም ሀሳቦች አሉ። በርካታ የዝውውር መረጃዎችንም ይዘን ቀርበናል። በተለይም ሮድሪጎ ወደ አርሰናል ወይስ ሊቨርፑል ይሄዳል የሚለው እንግዲህ እስካሁን ያለየለት ጉዳይ ነው። ተጫዋች ከሎስ ብላንኮቹ ሪያል ማድሪድ የመልቀቅ እድል ይኖራል የሚሉ በርካታ መረጃዎች እየወጡም ነው የሚገኙት። በማንቸስተር ዩናይትድ በኩል የተመለሱ ተጫዋቾች አሉ። በተለይም ዲያጎ ዳሎ መመለሱን ተከትሎ ለማንቸስተር ዩናይትድ ጥሩ ዜና መሆኑን ተመልክተናል። ጆሹዋ ዚርክዚም የመድረስ እድል እንዳለው መረጃዎች እያሳዩ ነው የሚገኙት። በቶተናም በኩል ዲያን ኩሉዜቭስኪ በጉዳት ምክንያት የማይገኝ ሌላኛው ተጫዋች መሆኑ ነው እየተረጋገጠው። በተለይም ጄምስ ማዲሰን በጉዳት ምክንያት ቶተናም ማጣቱን ተከትሎ ይሄኛው ሌላኛው ሁለተኛው ጉዳት መሆኑ እየተገለጸም ይገኛል። አርሰናል በአሁኑ ሰዓት ላይ ከቤንጃሚን ሴስኮ ጋር ያለው የድርድር ሁኔታ ባይታወቅም በቪክተር ዮኮረስ ጉዳይ ላይ ግን አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህን ተጫዋች እንግዲህ ለማግኘት የማይፈለግኑት ድንጋይ እንደሌለ መረጃዎችንም እየወጡ ይገኛሉ። ሌሎችንም ተጫዋቾች በአሁኑ ሰዓት ላይ እየተመለከቱ ነው የሚገኙ። የሚሸጡ ተጫዋቾችም እንዳሉ እየተገለጸም ይገኛል። እነዚህንም በአርሰናል በኩል የምንመለከት ይሆናል። ማንቸስተር ሲቲ በአሁኑ ሰዓት ላይ የፍሎሪያን ዊርትዝም ጉዳይ በአሁኑ ሰዓት ላይ ሊጠናቀቅ የሚችልበትም እድል ሰፊ መሆኑን እየተገለጸ ነው የሚገኘው። የኤሲ ሚላኑም ተጫዋች የመምጣት እድልም አለው። እነዚህንና ሌሎች በርካታ የዝውውር መረጃዎችን የምንመለከት ነው የሚሆነው። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ በስፔን ላሊጋ የሚደረጉ አራት ያክል ጨዋታዎች አሉ። አትሌቲኮ ማድሪድ እንዲሁም ደግሞ ባርሴሎና ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። ምሽት 2 ሰዓት ላይ እንዲሁም ደግሞ ምሽት 4 ሰዓት ተኩል ላይ የሚደረጉ ሁለት ያክል ጨዋታዎች የሚደረጉ ሲሆን ኦሳሱና በሜዳውና በደጋፊዎች ፊት አትሌቲኮ ዲ ማድሪድን የሚያስተናግድበት የምሽት 2 ሰዓት መርሃ ግብር ነው። እንዲሁም ደግሞ ራዮ ቫይካኖ ሪያል ቤቲስን የሚያስተናግድበት ሌላኛው በተመሳሳይ ምሽት 2 ሰዓት ላይ የሚጀምር ጨዋታ ሲሆን ሄታፌ አትሌቲክ ቢልባውን ምሽት 4 ሰዓት ተኩል ላይ እንዲሁም ደግሞ ኢስፓኞል በሜዳውና በደጋፊዎች ፊት የሊጉን መሪን ባርሴሎናን ምሽት 4 ሰዓት ተኩል ላይ የሚያስተናግድበት ጨዋታ ይጠበቃል። ከሜዳቸው ውጪ ነው ባርሴሎና እንዲሁም ደግሞ አሰልጣኝ ሃንሲ ፊሊኪን ጨዋታ የሚያደርጉት። በዚህ ዓመት እንግዲህ ዋንጫ የተቃረቡት እነዚሁ አሰልጣኝ እንዲሁም ደግሞ እነዚህ ተጫዋቾች ዛሬ ከሜዳቸው ውጪ የሚጫወቱም ይሆናል። እነዚህ ሁለቱ ክለቦች በተገናኙበት በታሪካቸው እንግዲህ ባርሴሎና 127 ጊዜ ያሸነፈ ሲሆን 50ውን አቻ ሲወጡ 47 ጊዜ ኢስፓኞል ማሸነፍም ችሏል። በዚህ ዓመት በተገናኙበት ጊዜ በሜዳውና በደጋፊዎች ፊት ባርሴሎና 3-1 በሆነ ውጤት ማሸነፉን የምናስታውሰው ጉዳይ ነው። በዚህ ጨዋታ ላይ ዳኒ ኦልሞ እንዲሁም ደግሞ ራፊኒያ ነበር ጎሎቹን ማስቆጠርም የቻሉት። ነገር ግን በዚህ ጨዋታ ላይ ኢስፓኞል በርካታ ጎሎችን ቢያስቆጥሩም በቫር ምክንያት እንደተሻረባቸው ተመልክተን ነበር። 3 ያክል ጨዋታዎች ጎሎች ነበር የተሻሩባቸው። 3-1 በሆነ ውጤት በሜዳቸውና በደጋፊዎች ፊት ባርሴሎና ማሸነፍ ችሎ ነበር። ከዚህ በፊት እንግዲህ በሜዳቸውና በደጋፊዎች ፊት ኢስፓኞሎችም አስተናግደው ነበር። በዛ ጨዋታ ላይ በኮፓ ዴላሬ ነበር በዛ ጨዋታ ላይ መጫወት የቻሉት። በዛ ጨዋታ ላይም 5-0 በሆነ ውጤት ባርሴሎናን ማሸነፍም ችለው ነበር። በዛ ጨዋታ ላይ ሙሉ የቤንች ተጫዋቾችን ይዘው ነበር መግባትም የቻሉት። የዛሬውም ጨዋታ የሚጠበቅ ይሆናል። በስፔን ላሊጋ 36ኛ ሳምንት መርሃ ግብር ዩሮፓ ሊጉ ለኛ አይመጥንም ሲል አሰልጣኝ ሩበን አሞሪም ተናግሯል። የቀያዮቹ ሰይጣኖች ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ቦታው የዩሮፓ ሊግ አለመሆኑ ነው የገለጹት። ማንቸስተር ዩናይትድ በሻምፒየንስ ሊግ መጫወት አለበት፣ ቦታችን ያ ነው ሲሉ ሲናገሩ ነበር። አሰልጣኙ ዩሮፓ ሊግ የማንቸስተር ዩናይትድ በቂ አይደለም በማለትም ተናግሯል። ተጫዋቹ ከዚህ በፊት ትልልቅ ጨዋታዎችን ዝግጁ መሆናቸው አስመስክሯል። ልምዱ አላቸው፣ ለጨዋታዎች ዝግጁ መሆንም ይችላሉ ሲሉ ነው የተናገሩት። ለሰራተኞች የትኬት ክፍያ ስለመፈጸም ያነሱት አሰልጣኝ ሩበን አሞሪም ለመርዳት ነው ያደረኩት፣ ህይወቴን አይቀይረውም፣ ሰራተኞች እዛ እንዲገኙ እፈልጋለሁ ሲል አሰልጣኝ ሩበን አሞሪም ስለ ትኬት ዋጋ እንዲሁም ደግሞ ስለ ትኬት አገዛዙ ነው ሀሳባቸውንም እየሰጡት። አሰልጣኙ ፕሬስ ኮንፈረንስ ሰጥተው ነበር። በዚህም እንግዲህ የተለያዩ ሀሳባቸውን ያነሱ ሲሆን ጉዳት ላይ ስላሉ ተጫዋቾችም አሰልጣኝ ሩበን አሞሪም ሀሳባቸውን ሰጥተው ነበር። ዲያጎ ዳሎ በዩሮፓ ሊግ የፍጻሜ ጨዋታ ለመጫወት ጠንክሮ እየሰራ ነው፣ ነገር ግን እሱ ጫና መፍጠር አንፈልግም ሲሉ ነው የተናገሩት። ምክንያቱም ጉዳቱ እንዳገረሸበት ስለምንፈራ ይህን ነገር ማድረግ አንፈልግም። ሆኖም በመጨረሻ ግን ምን እንደሚፈጠር አብረን የምናየው ይሆናል። አሁን ግን ግልጽ አይደለም ሲሉ ነው የተናገሩት። ሌኒ ዩሮ፣ ማቲያስ ደሊት እንዲሁም ደግሞ
አይደን ሄቨን ከቼልሲ የምናደርገው ጨዋታ ያመልጣቸዋል። ነገር ግን አንዳንዶቹ ለፍጻሜ ዝግጁ ሊሆኑ ይችላሉ። ሁሉም ተጫዋቾች ያን ጨዋታ መጫወት ይፈልጋሉ ሲሉ ነው የተናገሩት። ለሰላሳ ደጋፊዎች ትኬት መሸፈናቸውን ሲጠይቁ ያ ወጪ የኔ ህይወትን አይቀይረውም፣ ነገር ግን ለነሱ ያስፈልጋል፣ ይህን ነገር አድርጌያለሁም ሲሉ ተናግረዋል። ክለቡ ስለመልቀቅ የሚሰሙት ወሬዎችንም ተጠይቆ ነበር። ግልጽ ሀሳብ አለኝ፣ ችግሮችን ተረድቻለሁ፣ እናም ክለቡን ለመልቀቅ አሁን ላይ ምንም ነገር ሀሳብም የለኝም፣ ለዛ እጅግ በጣም ሩቅ ነኝ ሲሉ ነው የተናገሩት። ስለ ሻምፒየንስ ሊግ አስፈላጊነትም ሲናገሩ በመጀመሪያና እንዲሁም ደግሞ ከሁሉም በላይ ለሚቀጥለው የውድድር ዓመት ለመዘጋጀት በሻምፒየንስ ሊጉ ለመሳተፍ ብቁ መሆን አለብን። በተጨማሪም በአውሮፓ ሊጉ ላይ ሳይሆን በሻምፒየንስ ሊግ መጫወት እንዲሁም ደግሞ በቡድኑ በቂ ቦታ ላይ ከፍተኛ እንዲደርስ መድረስም አለብን። ይህ ነገር እጅግ በጣም ያስፈልገናል ሲሉ ነው የተናገሩት። በዚህ ሲዝን በቶተናም 3 ሽንፈቶችን አስተናግዳለን። በአሁኑ ሰዓት ላይ የመጨረሻ ጨዋታዎችን ማሸነፍ አለብን ሲሉ አሰልጣኝ ሩበን አሞሪም ተናግሯል። ኑሴር ማዝራዊ የአውሮፓ ሊግ ፍጻሜ ነው። በአሁኑ ሰዓት ላይ 3 ጨዋታዎችን በቶተናም ተሸንፈናል። በዚህ ዓመት ይህ ነገር ግልጽ ነው፣ ነገር ግን ይህ ነገር በፍጻሜው ላይ እንደማይደገም እርግጠኛ ነኝ ሲል የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ኑሴር ማዝራዊ ተናግሯል። የአውሮፓ ሊግ ማሸነፍ የውድድር ዘመኑን አመለካከት ይቀይራል ተብሎ ተጠይቆም ነበር። ይህ ተጫዋች ኑሴር ማዝራዊም ሲመልስ የአውሮፓ ሊግን ማሸነፍ ትልቅ ስኬት ነው፣ ነገር ግን የፕሪሚየር ሊጉ የውጤት ደረጃችንን አሁንም መጥፎ ነው፣ ይህን ነገር አይቀይረውም ሲሉ ሀሳባቸውንም መስጠትም ችለዋል። ማንቸስተር ዩናይትድ አሁንም በእንግሊዝ ትልቁ ክለብ እንደሆነና እንዲሁም ደግሞ ቃለ መጠይቆች እንደሚዘግቡት በመገናኛ ብዙሃን ዘንድ ዘግቧል። የሩበን አሞሪም ቃለ መጠይቆችን በሚመለከት በእንግሊዝ ፕሪሚየር ሊግ ሕግ መሰረት ማድረግ ያለባቸው ቃለ መጠይቆች ብቻ እንደሚያደርግ ማሳወቅም አለበት። የመገናኛ ብዙሃን ከፕሪሚየር ሊግ ጋር ባለው ውል መሰረት እያንዳንዱ አሰልጣኝ ከጨዋታ በፊት የ15 ደቂቃ ቃለ መጠይቅ ማድረግም ይገደዳል። አሰልጣኝ ሩበን አሞሪም የእንግሊዝ ትልቁ ክለብ አሰልጣኝ በመሆኑ ብቻ ተጨማሪ የቃለ መጠይቅ ጊዜም አለው። የብሮድካስት ኔትወርኮች ማንቸስተር ዩናይትድን የሚጠቀሙት ኮንትራታቸው በሚፈቅደው መጠን ልክ ነው። ነገር ግን በእያንዳንዱ ትናንሽ ክለቦች ላይ ያለው ሁኔታ ልክ እንደዚህ አይደለም። በዚህም ምክንያት ማንቸስተር ዩናይትድ ተጨማሪ ቃለ መጠይቆችን ያስተናግዳል፣ ከዛም በኢንተርኔት ይሰራጫሉ ሲል ሜል ስፖርት ይህንን ነገር ከማንቸስተር ዩናይትድ ጋር የተያዘ መረጃ ነው ሲል ነው ይዞት መውጣት እየቻሉ። ሌሎች ክለቦች እንደ ቶተናም ያሉ ክለቦች እንግዲህ እንደዚህ አይነት ግዴታ የለባቸውም። ነገር ግን ማንቸስተር ዩናይትድ ዓለም ላይ ያለ ትልቅ ክለቡን እንደመሆኑ መጠን አሰልጣኝ ሩበን አሞሪም ከ15 ደቂቃ በላይ የመስጠት ግዴታ አለባቸው ሲል ሜል ስፖርት ይዞትም ወጥቷል። አሰልጣኝ ሩበን አሞሪም በዚህ ክረምት ከዩናይትድ ባለስልጣናት ከፍተኛ ድጋፍ እንደሚደረግላቸው ተጠቁሟል። አሰልጣኙ ከወዲሁ በርካታ ተጫዋቾች እንዲመጡላቸው ጥያቄ ያቀረቡ ሲሆን በተጨማሪም በርካታ ተጫዋቾች ቡድኑ ሊለቁ እንደሚገባ ማሳሰቢያ መስጠታቸውን በትላንትናው ዕለት ሳሙኤል ሉኸርስት አውጥቷል። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን አሰልጣኝ የነበሩት አዳም ስላውረስ ከስራቸው ለቋል። ይህም አስመልክቶ የአካዳሚው ዳይሬክተር ኒክ ኮክስ ተከታዩን ብለዋል። አዳም ለክለባችን በ4 ዓመታት ውስጥ ትልቅ አስተዋጽኦ አድርጓል። ወጣት ተጫዋቾችን ወደ ሙሉ አቋማቸው እንዲደርሱ ለማድረግ ያለው ፍቅር ለአካዳሚያችን ትልቅ ሚና መጫወትም ትችላል። ተጫዋቾቹ እንዲያደርጉ መርዳት እንዲሁም ደግሞ በመደገፍ አብረውን በስራ ነው በትልቅ ደረጃ መስራት የቻሉት። ለዚህም ኩራት ይሰማናል። እናም አሁን ላይ ለዚህ ዋነኛው ነገር አንጸባራቂ ምሳሌም ነበር በማለት ነው የተናገሩት በማለት ሀሳባቸውንም ገልጸው ነበር። አሰልጣኙ ያላቸውን መልካም ምኞትን በመግለጽ መሰናበታቸው ነው ከማንቸስተር ዩናይትድ ጋር የተገለጸው። ኤሪክሰን ወደ አሰልጣኝነት ለመስራትም ፍላጎት አሳይቷል። ክሪስቲያን ኤሪክሰን በመጪው ክረምት ወደ አያክስ ሊመለስም ይችላል። ወደ አያክስ የሚመለሰውም ለመጫወቻ ሳይሆን ክለቡን የአሰልጣኝነት ሚና ሊሰጠው ስለሚፈልግ ነው የሚሉ መረጃዎች እየወጡ ይገኛሉ። ወደ ቀድሞ ክለቡ አያክስ የሚመለስ ከሆነም ምናልባትም ወደ አካዳሚ ተጫዋቾች እንግዲህ ፊቱን በማዞር ወደዛ ስልጠና ውስጥ ሊገባ የሚችልበትም እድል አለ። ማንቸስተር ሲቲ ተጫዋቹን ለማስፈረም ጥያቄ ማቀርቧል። ማንቸስተር ሲቲ የኤሲ ሚላኑ የመሃል ሜዳ ተጫዋች ቲጃኒ ራይንደርስን ለማስፈረም ክለቡ በአነጋገራቸውን ዘ አትሌቲክስ አስነብቧል። ማንቸስተር ሲቲ አሁን ላይ ይፋ የዝውውር ጥያቄ እንዳላቀረቡ ሲነገር ዝውውሩ ገና የመጀመሪያ ደረጃ ላይ እንደሆነ ተዘግቧል። የአሰልጣኝ ፔፕ ጋርዲዮላን ቡድን ማንቸስተር ሲቲ ተጫዋቹን እንደማስፈረም የሚል ሙሉ እምነት እንዳላቸው ነው የተነገረው። ማንቸስተር ሲቲ ከኤፍኤ ካፕ ፍጻሜ በኋላ የተጫዋቹን ዝውውር ያጠናቅቃል ተብሎ የሚጠበቀውም ጉዳይ ነው። ማንቸስተር ሲቲ በራይንደርስ ላይ ያላቸውን ፍላጎት ለመግለጽ ከኤሲ ሚላን ጋር ተገናኝተዋል። ነገር ግን በመጀመሪያ ደረጃ ላይ ናቸው። እነዚሁም የቀረበ የዝውውር ጥያቄ ነገር ግን የለም። ሰማያዊዎቹ በክረምት የዝውውር መስኮት የአማካዩን ዝውውር እንደሚፈጽም ተስፋ አድርጓል ሲል ዴቪድ ኦርነስቲን ከዛ አትሌቲክስ ጋር በነበረው ቆይታም አስነብቧል።
ምንጮች እንደሚገልጹት ከሆነ ፍሪምቦክ በፕሪሚየር ሊግ መጫወትም ጓጉቷል። በሊቨርፑል እንዲሁም ደግሞ በአሰልጣኙ ተስቧል። አሁንም ኔዘርላንድ አሰልጣኝ አርኔ ስሎት የውይይቱ ዋና አካል እንደሆኑ ፋብሪዚዮ ሮማኖ በዩቲዩብ ገጾ ይዞት የወጣው መረጃም ያሳያል። ፋብሪዚዮ ሮማኖ እንዲሁ ሲናገር በሊቨርፑል እንዲሁም ደግሞ በኮናቴ መካከል የኮንትራት ንግግሮች ወደፊት እየሄዱ አይደለም። ሊቨርፑል ከኢብራሂማ ኮናቴ በአዲስ ኮንትራት ድርድር ላይ ናቸው። ነገር ግን አሁንም በአንዳንድ ጉዳይ ወይም ደግሞ ነጥቦች ላይ ሙሉ ስምምነት ላይ የለም። ሪያል ማድሪድ ተጫዋቹን ለማስፈረም ዝርዝር ውስጥ ይገኛል ሲል ነው ፋብሪዚዮ ሮማኖ ስለ ሊቨርፑል እየተናገረው። ፍሎሪያን ፕሌትስበርግም ሀሳቡን ሰጥቷል። ጄርሚ ፍሪምፖንግ የሊቨርፑል የቀኝ መስመር ተከላካይ ብቻ ሳይሆን እንደ ከፍ ተጫዋችም ያገለግላል። ይህን ተጫዋች ቨርሳታይል መሆኑን ተከትሎ አሰልጣኝ አርኔ ስሎት ዋነኛ ኢላማም አድርገውታል። ዣቪ አሎንሶ አርዳ ጉለርን በተመለከተ ትልቅ የሆነ ምልከታ አለው። እናም የተጫዋቹ ትልቅ አድናቂ ነው። አርዳ ጉለር ከአሁን በፊት በሪያል ማድሪድ ፕሮጀክት ውስጥ እጅግ አስፈላጊ ተጫዋቾች ተደርጎ ይታሰብ ነበር። አሁን ላይ ዣቪ አሎንሶ መምጣት በኋላ ከበፊቱ ትኩረት የሚሰጠው ተጫዋች ይሆናል ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። ባየር ሊቨርኩሰን እያለ ይህ ተጫዋች በውሰት ለማስፈረም ብዙ ጊዜ ሙከራ አድርጎ ነበር። አሁን ደግሞ ወደ ስፖላንኮቹ መመለሱን ተከትሎ የቀድሞ ተጫዋች በአሁን በአሰልጣኝነት መመለሱን ተከትሎ ይህንን ታዳጊ ተጫዋች ገና እንደሚያበለጸገው ነው እየተገለጸም የሚገኘው። ዲን ሁይሰን በመሃል ተከላካይነት ቦታ ላይ ለሪያል ማድሪድ ጋር ያለው ስምምነት በጥብቅ ከተያዙ ተጫዋቾች መካከል አንዱ ነው። ነገር ግን ዲን ሁይሰን ብቸኛው አማራጭ አይደለም። በአሁኑ ሰዓት ላይ ከሊቨርፑል ጋር ያለውን ኮንትራት ለማራዘም እየተገደረደረ የሚገኝ ኢብራሂማ ኮናቴ እንዲሁም ደግሞ ሌሎች ስማቸው ያልተጠቀሱ የመሃል ሜዳ ተጫዋቾች በዣቪ አሎንሶ እቅድ ውስጥ እንዳሉ ነው መረጃዎች እያሳዩ የሚገኙት። ጆዜ ፊሊክስ በትላንትናው ዕለት ይዞት የወጣው መረጃ ደግሞ ከአሁኑ 3 ተጫዋቾችን እየመለመሉ ይገኛሉ። ይህም የአርሰናሉ ዊሊያም ሳሊባ፣ የሊቨርፑሉ ኢብራሂማ ኮናቴ እንዲሁም ደግሞ የበርነማውዙ ታዳጊ ስፔናዊ ተጫዋች ከባስኬት የተወለደው ዲን ሁይሰን ይገለጻል። ባርሴሎና፣ አርሰናል እንዲሁም ደግሞ ቼልሲና ሊቨርፑል ዲን ሁይሰንን ማስፈረም የሚፈልጉ ክለቦች ሲሆኑ ፕሮጀክታቸውም ለተጫዋቹ አቅርበዋል። ሆኖም ይህ እንደተጠበቀ ሆኖ የተጫዋቹ ተወዳጅ መዳረሻ ሪያል ማድሪድ ብቻ ነው። እናም የመጨረሻው ውሳኔ በተመለከተ ቀጣዮቹ ሰዓታት ወሳኝነት አላቸው ሲል ዲማርዚዮ ይዞት መውጣትም ችሏል። አሰም እንደዘገበው ከሆነ የተጫዋች ምርጫው ሪያል ማድሪድና ሪያል ማድሪድ ብቻ ነው። ሪያል ማድሪድ ጥያቄውን የሚያቀርብ ከሆነ ፍላጎቱን በአንዴ ያሳያል ሲል ነው የተናገረው። ባርሴሎና በክረምት የዝውውር መስኮት የቡድኑ ተከላካይ መስመር ለማጠናከር ዲን ሁይሰንን ዝውውር ላይ እንደተቀላቀለ በአሁኑ ሰዓት ላይ ለባርሴሎና ቅርብ የሆነው ጋዜጠኛ ሜሪዞ የወጣው መረጃ ያመለክታል። ባርሴሎና በዲን ሁይሰን ዙሪያ ከሪያል ማድሪድ፣ ቼልሲ፣ ሊቨርፑል እንዲሁም ደግሞ አርሰናል ጋር መወዳደርም ይጠበቅበታል። ሮድሪጎን የሚጠቅሱ ያልተረጋገጡ ኬዞችን ስንመለከት በሮድሪጎ ዙሪያ ያልተረጋገጡ የምንላቸው አሁን ላይ ምንም ነገር የለም። የተለያዩ የስፔን ሚዲያዎች ሮድሪጎ የሪያል ማድሪድ ቀጣዩ አሰልጣኝ የሆነው የዣቪ አሎንሶ እቅድ ውስጥ ስሙ እንደሌለ በተደጋጋሚ እየተገለጸም ይገኛል። በተጨማሪም ላለፉት 2 ጨዋታዎች ላይ የዚህ ብራዚላዊ አለመገኘት ዜናዎች እውነት እንደሆነ አንዳንድ ጥርጣሬዎች ቢፈጥሩም ሮድሪጎ አሁን ላይ የሪያል ማድሪድ ተጫዋች እንደሆነ ልቡ እንድትሉ እናውቃለን ሲል አንድ መረጃ ከአስጋ አያይዞ ይዞት ማውጣት ችሏል። ሮድሪጎ አሁንም ቢሆን የሎስ ኮቹ ተጫዋች ነው። ወዴትም መሄድ አይፈልግም። አሁን ሳለ ያለው ነገር ግልጽ ነው። ሮድሪጎ በሪያል ማድሪድ ይቆያል። ጃክ ግሪሊሽ ማንቸስተር ሲቲን ሊለቅ ይችላል። እንግሊዛዊ የፊት መስመር ተጫዋች ጃክ ግሪሊሽ በውድድር ዘመኑ መጨረሻ ማንቸስተር ሲቲን ሊለቅ እንደሚችል ተገልጿል። ማንቸስተር ሲቲ ተጫዋቹን በውሰት ሊሰጡ እንደሚችሉ ዘ አትሌቲክስም አስነብቧል። ኒውካስል ዩናይትድ ጃክ ግሪሊሽን በውሰት የማስፈረም ከፍተኛ ክለብ ያለው ተጫዋች ፍላጎቱ ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባትም ወደ ማንቸስተር ሲቲ የሚለቅ ከሆነ ወደ ኒውካስል ዩናይትድ የሚሄድ እድል አለው። ይህም ነገር የሚሆን ከሆነ ምናልባት የብሩኖ ጉማሬዝ ጉዳይ ደግሞ ወደ ማንቸስተር ሲቲ ስሙ ሊነሳሳ የሚችልበት እድል እንዳለ መረጃዎችም እያሳዩም ይገኛሉ። ሪያል ማድሪድ ለሊቨርፑል ይፋዊ ጥያቄ ማቅረበዋል። ሪያል ማድሪድ ሊቨርፑል ትሬንት አሌክሳንደር አርኖልድ ለዓለም ክለቦች ዋንጫ ውድድር እንዲለቅላቸው ይፋዊ ጥያቄ ማቅረባቸው ነው የተገለጸው። ሎስ ብላንኮቹ ለሊቨርፑል ያቀረቡት ገንዘብ ጥያቄ እንደሌለ በነፃ እንዲለቁለት መጠየቃቸው ነው ቴሌግራፍ ያስነበበው። ትሬንት አሌክሳንደር አርኖልድ በአመቱ መጨረሻ ኮንትራክቱ ሲጠናቀቅ በነፃ ሪያል ማድሪድን እንደሚቀላቀል ይታወቃል። ይሁን እንጂ አርኖልድ በዓለም ክለቦች ዋንጫ ውድድር ላይ ለመሳተፍ በሊቨርፑል ያለውን ኮንትራት ቀደም ብሎ ማቋረጥም አለበት። ሊቨርፑል ተጫዋቹን ቀድሞ ለመልቀቅ ክፍያ እንደሚፈልጉ ሲዘገብ እንደነበር የሚታወስ ጉዳይ ነው። ጀርመኒያው የአርሰናል አጥቂ ካይ ሃቨርትስ ወደ ልምምድ ተመልሷል። ከ4 ወራት በላይ እንግዲህ ጉዳት ላይ የነበረው ጀርመናዊ የአርሰናል አጥቂ የሆነው ካይ ሃቨርትስ በትላንትናው ዕለት ልምምድ ለመጀመር የተነገረ ሲሆን በዛሬው የጠዋት ልምምድ ላይ መገኘቱ ነው የተገለጸው። የተጫዋች መመለሱን ተከትሎ ምናልባትም ለአርሰናል ለቀጣይ ዓመት ለሚደረገው እንቅስቃሴ አንድ ተስፋ ሊሆን እንደሚችል ነው ካሁኑ እየተገለጸ የሚገኘው። ምንም እንኳን በአሁኑ ሰዓት ላይ አጥቂ እየመለመሉ ቢገኙም አርሰናሎች ይህን ተጫዋች አጥቂ የሚያገኙ ከሆነ ወደ ቀድሞ ቦታው ወደ አማካይ ቦታ
የመመለስ እድል እንደሚኖረውም ነው መረጃው ሰፋ አድርጎ ይዞት መውጣት የቻለው። ከተጫዋቾች ሽያጭ ወጪ በክረምት ለአርሰናል የተበጀተው በጀት 100 ሚሊዮን ፓውንድ ብቻ መሆኑን ስካይ ስፖርት እየዘገበ ይገኛል። በ100 ሚሊዮን ፓውንድ ብቻ ይህንን ክለብ ማጠናከር እንዳለባቸው ያምናሉም ሲል ስካይ ስፖርት ጨምሮም ተናግሯል። ከሳውዲ የሚመጡ ክለቦች ውድቅ ለማድረግ ፈቃደኛም ናቸው። አርሰናል የመሃል ሜዳ ተጫዋች የሆነውን ቶማስ ፓርቴን በክረምት የሚመጡ የሳውዲ አረቢያ የዝውውር ጥያቄዎችን ውድቅ ለማድረግ ፈቃደኞች ናቸው። ጋናዊው ተጫዋች በአርሰናል ቤት መቆየትም ይፈልጋል። ተጫዋቹ ኮንትራት ለመፈረም ለሌሎች ክለቦች የሚመጡ የዝውውር ጥያቄዎችን ውድቅ ለማድረግ መዘጋጀቱ ነው የተዘገበው። ጋናዊው የመሃል ሜዳ ሞተር አርሰናል ዙቤሜንዲን ለማስፈረም ስምምነት ላይ ከደረሰ በኋላ በክለቡ ይለወጣል የሚል ስጋት ቢኖርም ተጫዋቹ የመልቀቅ እቅድ እንደሌለው ነው የተዘገበው። ቶማስ ፓርቴ ከአርሰናል ጋር ስምምነት ላይ እንደሚደርስ ይጠበቃል። አርሰናልም ተጫዋቹን የማቆየት ፍላጎት አለው። ተጫዋቹ የውድድር ዓመቱ ሳይጠናቀቅ ስምምነት ላይ መድረስ እንደሚፈልግም ነው ሲሞን ኮሊንግስ ይዞት የወጣው። አርሰናል እንዲሁም ደግሞ ሊቨርፑል ሮድሪጎን የማስፈረም ትልቅ እድል እንዳላቸው ያምናሉ። ሮድሪጎ ሪያል ማድሪድን የመልቀቅ 90% ራሱን እንዳሳመነ ሲሞን ኮሊንግስ ይህንንም መረጃ ይዞት ወጥቷል። ሲቪያ የሳምቢ ሎኮንጋን የመግዛት አማራጭ ላለመጠቀም የወሰኑ ሲሆን ተጫዋቹ የውድድር ዓመቱ ሲጠናቀቅ ወደ አርሰናልም ይመለሳል ሲል ማቴዎ ሞሬቶ መረጃውን ይዞትም ወጥቷል። ኑኖ ታቫሬዝ ወደ አርሰናል አይመለስም ነው የተባለው። የአርሰናል ተጫዋች የሆነው በውሰት በጣሊያኑ ክለብ ላዚዮ አሪፍ የሚባል ጊዜን እያሳለፈ የሚገኘው ኑኖ ታቫሬዝ ወደ አርሰናል እንደማይመለስ እየተዘገበ ይገኛል። ዘገባው እንደሚያመላክተው ከሆነ አርሰናል ተጫዋቹን በቋሚ ለላዚዮ በመሸጥ የመጀመሪያው ሽያጭ ለማድረግ እንዳሰበ ነው መረጃዎች የሚያሳዩት። የጣሊያኑ ክለብ ላዚዮ ተጫዋቹን በቋሚ ማስፈረም ይፈልጋሉ። በዋጋው ላይ ከአርሰናል ጋር በቅርብ ድርድር እንደሚያደርጉ ሲሞን ኮሊንግስ ከአርሰናል ቅርብ የሆነው መረጃን ያሳያል። ግብ ጠባቂውን ለመመልከት መልማዮች ሊሆዱም ይችላሉ። በአርሰናል ቤት በክረምት የዝውውር መስኮት ማስፈረም ከሚፈልጓቸው ተጫዋቾች ውስጥ አንዱ ግብ ጠባቂ ሁዋን ጋርሺያ ነው። ነገ በስፔን ላይጋ ኢስፓኞል ከባርሴሎና ጋር በሚያደርጉት ጨዋታ ላይ አርሰናል መልማዮቹን ሊልክ እንደሚችል ዘገባው እያሳየም ይገኛል። የዲያሮ አስ ዘገባ እንደሚያሳየው ከሆነ ኢስፓኞል ከባርሴሎና ጋር በሚያደርጉት ጨዋታ ላይ የአርሰናል መልማዮች በስቴዲየሙ ይገኛሉ የሚል መረጃ እንዳገኘ ነው የዘገበው። ራሂም ስተርሊንግ ስህተት ሰርቷል ብሏል ሳም አላርዳይስ። ራሂም ስተርሊንግ ወደ አርሰናል ባደረገው ዝውውር ላይ ስህተት ሰርቷል፣ እሱ መመረጥ የነበረበት ክለብ አልነበረም ሲል ነው የገለጸው። ከቼልሲ ወጥቶ ከፍ ያለ ቡድን ላይ ከመግባት ይልቅ ዝቅ ያለ ክለብ ላይ ገብቶ ብዙ ደቂቃዎችን ለመጫወት ቢሞክር አሪፍ ነበር ሲል ሀሳባቸውን ሰጥቷል ሳም አላርዳይስ። ምናልባት አርቴታ አሳምኖት ይሆን ነበር፣ ነገር ግን እኔ በሆን በየሳምንቱ በቋሚ አሰላለፍ የመገባበትን ቡድን መርጬ ይሄድ ነበር ሲል ሳም አላርዳይስ ሀሳቡንም አጠቃለዋል። ሮድሪጎ ከዣቪ አሎንሶ ጋር መስራትም ይፈልጋል። በአርሰናል ከሚፈልጉ ተጫዋቾች ውስጥ የሆነው ሮድሪጎ በማድሪድ ቤት አዲሱ አሰልጣኝ ጋር መስራት እንደሚፈልግ ዘገባዎቹ አመላክተዋል። ዘገባዎቹን እንደሚያመላክቱት ዣቪ አሎንሶ በማድሪድ ቤት 4-4-2 አሰላለፍ በመጠቀም ከፊት ቪኒሺየስ እንዲሁም ደግሞ ምባፔን መጠቀም እንደሚፈልግም ተጠቁሟል። እስካሁን ድረስ ግልጽ የሆነው ነገር የለም። ተጫዋቹ በማድሪድ ቤት የሚቆየው የመጫወቻ ጊዜ የሚሰጠው ከሆነ ብቻ ነው የሚሉ መረጃዎችም እየወጡ ይገኛሉ። በአሁኑ ሰዓት ላይ አርሰናል እንዲሁም ደግሞ ሊቨርፑል የእሱ ፈላጊ ሆነው ከእንግሊዝ ብቅ ማለታቸውን በርካታ መረጃዎች ያሳያሉ። ነገር ግን ተጫዋቹ ከሎስ ብላንኮ የመልቀቅ ምንም አይነት ፍላጎት እንደሌለው ነው መረጃዎች እያሳዩ የሚገኙት። በአዲሱ አሰልጣኝ ዣቪ አሎንሶ ስርም ራሱን ማሳየትም ይፈልጋል። አርሰናል ለቪክተር ዮኬረስ 67.3 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። የተጫዋቹ ክለብ ስፖርቲንግ ሊዝበን እንዲሁም ደግሞ አርሰናል በቅርብ የተጫዋቹ ዙሪያ ንግግሮች ማድረግ መጀመራቸው ይታወሳል። አዲሱ አርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ከየትኛው ማጥቂ በላይ በዚህ ሰዓት ላይ ዮኬረስ ብቻ ነው ቅድሚያ የሚሰጠው ሲል ፍሎሪያን ፕሌትስበርግ ያወጣው መረጃ ነው እያሳየ የሚገኘው። ለአርሰናል ትልቅ ተስፋን ሰንቆ እየመጣ ያለው የአርሰናል የዝውውር መስኮት ከወዲሁ በርካታ ተጫዋቾችን ከአርሰናል ጋር እየያዘ ጅማሬውን ሊያደርግም ይችላል። በትላንትናው ዕለት እንዲሁም ደግሞ ዛሬ በርካታ መረጃዎችን ቢቢሲን ዋቢ አድርጎ የወጣውን መረጃ በሰፊው እናደርሳችሁ። ቪክተር ዮኬረስ፣ ቤንጃሚን ሴስኮ፣ አሌክሳንደር አይዛክ እንዲሁም ደግሞ ዲን ሁይሰን እንዲሁም ደግሞ ሌሎች ተጫዋቾች በአርሰናል ራዳር ውስጥ ያሉ የዝውውር እቅዶች ናቸው። በተቃራኒው አርሰናል ሊሸጡ ወይም ደግሞ ሊወጡ እየተዘጋጁ ቁጥራዊ በርከት ያሉ ተጫዋቾች እየሰማንም እንገኛለን። ወደ አርሰናል ሊመጡ ከሚችሉ ተጫዋቾች ውስጥ እንጀምርና የአጥቂ መስመር የዝውውር ኢላማዎችን ስንመለከት በቀዳሚነት ወይም ደግሞ የምናመለከተው ቪክተር ዮኬረስን ነው። በአንድሪያ በርታ ተጽዕኖ ከታየባቸው ስራዎች መካከል ቪክተር ዮኬረስ የክለቡ ዋነኛ ኢላማ ሆኖ መቅረቡ ይታወቃል።
በሁሉም ውድድሮች 48 ጎሎችን ያስቆጠረው የ26 ዓመቱ ኮከብ አሁን ላይ 85 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ከዓመት በፊት ከክለቡ ስፖርቲንግ ሊዝበን ጋር ባደረገው ስምምነት መሰረት በዚህ ክለብ ወይም ደግሞ በክረምት ከውል ማፍረሻ ባነሰ ዋጋ ወደ ሌላ ክለብ መዘዋወር ይችላል። አርሰናል ከተጫዋቹ ጋር በግል ጉዳዮች ለመስማማት ንግግር ላይ እንዳለ ከታማኝ ምንጮች እየተሰማን የሚገኝ ጉዳይ ነው። ስምምነት ላይ መድረሱን እንዲሁም ደግሞ ከስፖርቲንግ ጋር ንግግር መጀመሩን በሚቀጥሉት ቀናት ልንሰማም እንችላለን። ማስተዋወስ ያለብን ነገር ከሌሎች የአጥቂ ኢላማዎች ይልቅ ይህ ቪክተር ዮከረስ ዝውውሩ የመሳካት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ቤንጃሚን ሴስኮ ነው። አርሰናል ቤንጃሚን ሴስኮ ላይ ያለው ፍላጎት አዲስ አይደለም። ከዓመት በፊት ምናልባትም ሴስኮ ፍቃዱን ሰጥቶ ቢሆን አሁን ላይ በአርሰናል ቤት እየተጫወተ እናየው ነበር። ነገር ግን በሰዓቱ በሌፕዚግ ኮንትራት ለማራዘም መምረጡ ብዙዎች የሚያውቁት መረጃ ነው። ሴስኮ በዚህ የውድድር ዓመት ከ20 በላይ ግቦችን በሁሉም ውድድሮች ማስቆጠር እየቻለ ሲሆን ካሉት ወጣት ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ድንቅ አጥቂ መሆኑ ይታወቃል። በዚህ የውድድር መስኮት ግን ነገሮች እየተቀያየሩ ይመስላል። የአንድሪያ በርታ መምጣት ነገሮችን መቀያየሩ እንዳለ ሆኖ አሁን ላይ ከአርሰናል ጋር ሴስኮ በፍጥነት ሊጉን የመላመድ ነገር እንዲሁም ደግሞ አሁን ላይ መሻሻሎችን የሚያስፈልጋቸው በመሆኑ ዝውውሩ ጥርጣሬ ውስጥ እንዳለው ከጥሩ የመረጃ ምንጮች የሰማነው መረጃም ያመላክታል። ሌላ ልናነሳ የምንችለው ተጫዋች አሌክሳንደር አይዛክ ነው። ስለ ዝውውር በጥልቀት መረጃ ማቅረብ ድካም ሊሆን ይችላል። ምክንያቱም የዝውውር ውስብስብነቱ በጣም ብዙ ነው። ዝውውሩን የኒውካስል የሻምፒየንስ ሊግ ተሳታፊነት አለመሆኑ ላይ የተወሰነ መሆኑ እንዲሁም ደግሞ ከ120 ሚሊዮን ፓውንድ በላይ የሚጠይቀው ገንዘብ ዝውውሩን አስቸጋሪ እያደርገዋል። አሌክሳንደር አይዛክ ወደ አርሰናል ለመዘዋወር ፈቃደኛ መሆኑ ቢታወቅም ዋጋውን ሌሎች ምክንያቶች ወደ ክለቡ የመዘዋወሩን ነገር አስቸጋሪም ያደርገዋል። አሌክሳንደር አይዛክ ወደ አርሰናል ለመዘዋወር ፈቃደኛ መሆኑ ቢታወቅም አንድ ማወቅ ያለብን ነገር አሌክሳንደር አይዛክ በአርሰናል ቤት ባሉት ወሳኝ ሰዎች በሙሉ የሚደነቅና የዝውውር ህላማቸው መሆናቸው የታወቀ ጉዳይ ነው። ምናልባት ይሁን አይሁን እስካሁን ድረስ የታወቀ ነገር ባይሆንም ክንፍ ላይ ኒኮ ዊሊያምስ ቀዳሚው ተመራጭ ነው። የ50 ሚሊዮን ፓውንድ ውል ማፍረሻ ያለው ስፓኒያርዱ በአርሰናል ለበርካታ ወራት ሲፈለግ የነበረ ተጫዋች መሆኑ የአደባባይ ሀቅ ነው። ዝውውሩን ቀላል የሚባል አይደለም። በተለይም የአትሌቲክ ቢልባኦ ውል ማፍረሻ በአንድ ጊዜ ክፍያ ብቻ ለመቀበል ፍላጎት ያላቸው መሆኑ እንዲሁም ደግሞ የኒኮ ዊሊያምስ የተጋነነ የደሞ ጥያቄ ዝውውርን ፈታኝ ያደርጉታል። ነገር ግን አንድሪያ በርታ ከኒኮ ዊሊያምስ ወኪል ጋር በርካታ ንግግሮችን አድርጓል። እንዲሁም ኒኮ ዊሊያምስ ወደ አርሰናል ለመዛወር ያለው ፍላጎት እየጨመረ መምጣቱ መረጃዎችም እያሳዩናል። የኒኮ ዊሊያምስ ዝውውር ካልተሳካ ራፋኤል ሊያው እንዲሁም ደግሞ ጄሚ ጊነስ ሌሎቹ የአርሰናል አማራጮችም ናቸው። አማካይ ላይ ስንመጣ ወሳኙን የማርቲን ዙቢሜንዲን ስምምነት አጠናቀዋል። ማርቲን ዙቢሜንዲ የክረምት የዝውውር መስኮት ቀዳሚ ፈራሚ መሆኑ ወደ ሰሜን ለንደን መምጣቱ እውን ሆኗል። አሁን ላይ ባለው ሁኔታ አማካይ ስፍራ ላይ ሌላ አዲስ ተጫዋች የምናየው ፓርቴ ከአርሰናል የሚወጣ ከሆነ ብቻም ይመስላል። ተጫዋቹ በአሁኑ ሰዓት ላይ በክረምቱ ወደ አርሰናል እንደሚመጣ በትላንትናው ዕለት ይፋ መደረጉን ተመልክተንም ነበረ። በተከላካይ ስፍራ ላይ እየሰማን ያለው መረጃ አርሰናል የበርንማውዙን ተከላካይ ዲን ሆይሰንን ከሚፈልጉ ክለቦች መካከል አንዱ ተጫዋች መሆኑን ለማወቅ ተችሏል። ዲን ሆይሰን በሊቨርፑል፣ ቼልሲ እንዲሁም ደግሞ ሪያል ማድሪድ ራዳር ውስጥ ያለ ተጫዋች ሲሆን አርሰናል ከፈላጊዎች መካከል አንዱ ፍላጎት እንዲሁ የሚዲያ ጫጫታ ሳይሆን እውነተኛ መሆኑ ዴቪድ ኦርነስቲን በትላንትናው ዕለት ማረጋገጥም ችሏል። ከዚህ በተጨማሪ አርሰናል ሊመለከተው የሚችለው በግራ ቦታ መስመር ተከላካይ ሲሆን እነዚህ ቦታ ላይ ኢላማዎችን ማን እንደሆነ እስካሁን ድረስ የታወቀም ነገር የለም። በዚህ የውድድር መስኮት ቁጥራቸው በርካታ ያለው ተጫዋቾች ከአርሰናል ጋር ይለያያሉ። ቤንጃሚን ሴስኮ፣ ኦሌክዛንደር ዚንቼንኮ፣ ኬራን ቴርኒ፣ ጀርጊኒዮ ትሮዛርድ፣ ኔልሰን ታቫሬዝ እንዲሁም ደግሞ ፋቢዮ ቬራ ከአርሰናል የሚልቁ ተጫዋቾች መሆናቸው ይጠበቃል። ትሮዛርድ ከአርሰናል አዲስ ኮንትራት እንደቀረበለት ተዘግቧል። ነገር ግን አርሰናል ክንፍ ላይ አዲስ ተጫዋች ማስፈረም ከፈለገ ከማርቲኔሊ እንዲሁም ደግሞ ትሮዛርድ አንዳቸውን መሸጥ የግድ ይለዋል። ባለፈው የውድድር መስኮት የሳውዲ ክለቦች ለትሮዛርድ የ35 ሚሊዮን ፓውንድ ጥያቄ ማቅረቡ የሚታወስ ሲሆን ሳውዲዎች አሁን ላይ ፍላጎታቸው እንዳልና በዚህ የውድድር መስኮት ፍላጎታቸውን አጠራክረው እንደሚቀጥሉም ይጠበቃል። ኦሌክዛንደር ዚንቼንኮ ከጀርመንና ስፔን ክለቦች ፈላጊዎች ያሉት ሲሆን የተጫዋቹ እድሎች ለማግኘት አዲስ ፈተናን ለመጋፈጥ አርሰናል መልቀቅም ይፈልጋል። ኬራን ቴርኒ ወደ ሴልቲክ መመለሱ እየተረጋገጠ ነው። ኑኖ ታቫሬዝ በላዚዮ ያለው ውል በረጅም ጊዜ ቋሚ ሊሆንም ይችላል። ፖርቶ ፋቢዮ ቬራን በቋሚነት የማፈረም እዛው የማቆየትም ይፈልጋሉ። ሲቪያ ሳምቢ ሎኮንጋን በ10 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ አለው። ነገር ግን እስካሁን ድረስ ይህ ነገር የተረጋገጠ ጉዳይ አይደለም። በሳምቢ ሎኮንጋ ምናልባትም ክረምት ወደ አርሰናል የመመለስ እንዲሁም ደግሞ ወደ ሌሎች ክለቦች የመሸጥ እድል ሊኖረውም ይችላል። እንዲሁም ደግሞ ቶማስ ፓርቴ ከአርሰናል ጋር በአዲስ ኮንትራት መስማማት ካልቻለ ሌላኛው ከአርሰናል ጋር የሚለይ ተጫዋች ሊሆንም ይችላል ሲል ቢቢሲ በሰፊ መረጃው ማሳየትም ችሏል።
ዛሬ ጠዋት በወጣ ብሬኪንግ ኒውስ መሰረት ዲያጎ ዳሎ በልምምድ መስራት መጀመሩ ነው የተገለጸው። ተጫዋቹ ለዩሮፓ ሊግ ጨዋታ ዝግጁ የሚሆንበት እድል እንዳለም ነው የተገለጸው። ባለፈው ሳምንት ላይ ከሁለት ሳምንት በፊት ጉዳት ያጋጠመው ዲያጎ ዳሎ በዩሮፓ ሊጉ ፍጻሜ ላይ የመድረስ እድልም ይኖረዋል። ይህ ነገር የሚሆን ከሆነ ደግሞ ለአሰልጣኝ ሩበን አሞሪም እንዲሁም ደግሞ ለማንቸስተር ዩናይትድ ደጋፊዎችና ባለስልጣናት እጅጉን እፎይታ የሚሰጥ ዜና መሆኑ ነው የተዘገበው። ዲያን ኩሉዜቪስኪ በጉልበት ጉዳት ምክንያት የፍጻሜው ጨዋታ ሊያመልጠውም ይችላል። ጀምስ ማዲሰን እንዲሁም ደግሞ ሉካስ በርቫል ከጉዳት ምክንያት ጨዋታውን እንደሚያመልጣቸው እየተረጋገጠ ሲሆን ዲያን ኩሉዜቪስኪም ለፍጻሜው ጨዋታ የማገገም እድሉ ትንሽ ነው ሲል ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉኸርስት አሳውቋል። ጋሪ ኔቨል ስለ ዩሮፓ ሊጉ ፍጻሜ እንዲህ ሲል ተናግሯል። ካርሎስ ካሴሚሮ እንዲሁም ደግሞ ብሩኖ ፈርናንዴዝ ለፍጻሜ አይነት ጨዋታዎች የሚሆን ነገር ያላቸው ተጫዋቾች ናቸው፣ ማለትም ጨዋታውን እናሸንፋለን ብዬ አስባለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ከቶተናም ሆትስፐር ጋር በሚያደርገው የዩሮፓ ሊግ ፍጻሜ ጨዋታ ላይ የዩናይትድ ጨዋታውን ያሸንፋል ብዬ የማቀርበው ሎጂካል የሆነ ምክንያት የለኝም። ከቅርብ ጊዜ ወዲህ የሁለቱ ክለቦች ግንኙነት ከተመለከትን ቶተናም በዛ ምሽት ላይ ጨዋታውን አሸንፈው የመውጣት እድልም ይኖረዋል። እኔ የሚሰማኝ ቶተናም ሆትስፐሮች በዛ ጨዋታ ላይ ምርጥ እንቅስቃሴ ያሳያሉ፣ ቡድንም ይሆናሉ ብዬ አስባለሁ። ነገር ግን ጨዋታውን ማንቸስተር ዩናይትድ ያሸንፋል። እኛ ጨዋታውን አሸንፈን የምንወጣበት የ10 ወይም ደግሞ የ15 ደቂቃ ተአምር የምናገኝ ይመስለኛል እና ይህ በዛ ጨዋታ ላይ የምናስበው አንድ ጉዳይ ነው ሲል ፖል ስኮልስ ሀሳቡንም ሰጥቷል። አሰልጣኝ ሩበን አሞሪም ለኔ ዩሮ ከባድ ጉዳት ያጋጠመው አይመስለኝም፣ አሁንም ምርመራችንን እንቀጥላለን፣ ግን ቀላል ጉዳት ነው ሲሉ ነው ስለ መጨረሻው ጨዋታ ላይ ይኖራል ሲሉ ሀሳባቸውንም የገለጹት። በማንቸስተር ዩናይትድ ብዙ ቁልፍ ፊርማዎችም ይኖራሉ። ለማንቸስተር ዩናይትድ እጅግ ቅርበት ያለው ሳሙኤል ሉኸርስ ይህንን መረጃም አጋርቷል። ማንቸስተር ዩናይትድ በዚህ ክረምት ቢያንስ 4 ወሳኝ እንዲሁም ደግሞ ቁልፍ ፈራሚዎች ማግኘትም ይፈልጋል። ማንቸስተር ዩናይትድ እርግጠኞች ናቸው የፊት መስመሩን እንደሚያጠናክሩት። ክለቡ የፊት መስመሩን ለማጠናከር የግድ ተጫዋቾችን ሽያጭ እንደሚያስፈልገውም ነው እየዘገበ የሚገኘው። ማንቸስተር ዩናይትድ ከሰሜን ለንደኑ ክለብ ቶተናም ሆትስፐር ሊለቅ የደረሰውን የ16 ዓመቱን ወጣት ባለተስፈኛ ዴክስተር ኦሊቨርን ለማስፈረም እየሞከሩም ይገኛሉ። ውሃ ሰማዮቹ ማንቸስተር ሲቲዎችም የተጫዋቹ ፈላጊ መሆናቸውን ዋይትስ ሮዝ ይዘግበዋል። ጋሪ ኔቨል አስቂኝ የሆነ አስተያየትም ሰጥቷል። በዚህ ሰዓት ላይ እኔ የቶተናም ሆትስፐር ቋሚ አሰላለፍ የሆኑ እያንዳንዱ ተጫዋቾች ከማንቸስተር ዩናይትድ ቋሚ 11 ተጫዋቾችን አስበልጣለሁ ሲል ነው የተናገረው። ብሩኖ ፈርናንዴዝ ብቻ ነው ከማንቸስተር ዩናይትድ ተጫዋቾች በቶተናም ሆትስፐር ቋሚ አሰላለፍ ውስጥ መግባት የሚችለው ተጫዋች ነው ሲል ሀሳቡንም የገለጸው። ሌሎች ተጫዋቾች ግን በቤስት 11 ውስጥ ከሁለቱ ጨምቀን ብናይ ብሩኖ ፈርናንዴዝን ብቻ በማንቸስተር ዩናይትድ መርጠን ሌሎቹን 10ሩን ግን ከቶተናም እንደምንመርቅ እርግጠኛ ነኝ ሲል ነው የተናገረው። ጆሹዋ ዚርክዚ በሳር ላይ ቀለል ያለ እንቅስቃሴዎችን መስራት ጀምሯል። የውድድር ዘመኑ ከማብቃቱ በፊትም ጆሹዋ ዚርክዚ ወደ ሜዳ ይመለሳል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። ነገር ግን ጆሹዋ ዚርክዚ ለዩሮፓ ሊግ ፍጻሜ ጨዋታ ላይ ለመድረስ በጣም ትኩረት ላይ እየሰራ ይገኛል። ጆሹዋ ዚርክዚ ጉዳት ባስተናገደበት ወቅት የመጀመሪያ እቅዱ ከቅድመ ውድድር ዘመን ዝግጅት በቶሎ ለመመለስ ነበር። ነገር ግን በአሁኑ ሰዓት ላይ ምናልባት ለመጨረሻው ጨዋታ ላይ ትንሽ ደቂቃዎች ሊደርስም የሚችልበት እድል ጠባብ ቢሆንም እድሎች እንዳሉ ያሳያሉ። ስለ ማቲያስ ኩኛ ዝውውር ከፋብሪዞ ሮማኖ አንደበት ደግሞ እየሰማነውን ስነግራችሁ በብራዚል ተጫዋቾች በማቲያስ ኩኛ እንዲሁም ደግሞ በማንቸስተር ዩናይትድ መካከል ያለው ስምምነት ምንም ነገር የተቀየረ ነገር የለም። ማንቸስተር ዩናይትዶች ከማቲያስ ኩኛ ጋር በስምምነት ዝውውሮች ላይ እየተወያዩ ነው። በሁለቱም ወገኖች መካከል ንግግሮች አዎንታዊ በሆነ መንገድ ቀጥለዋል። ማንቸስተር ዩናይትዶች ለማቲያስ ኩኛ ዝውውር ከወልቨርሃምፕተን ጋር ስምምነት ላይ ለመድረስ ከፍተኛ ደረጃ ላይ መድረሳቸው ነው መረጃዎች የሚያሳዩት። ማንቸስተር ዩናይትዶች በክፍያ መዋቅሩ ላይ መፍትሄ ለማግኘት በመስራት ላይ ይገኛሉ ሲል ፋብሪዞ ሮማኖ በዩቲዩብ ገጹ አሳውቋል። ሁድሰን ኦዶጊ ሲቲ እኔን በመፈለጉ ግድ አይሰጠኝም ሲል ነው የተናገረው። የቶተናሙ የተከላካይ ስፍራ ተጫዋች ነው ዲስቲን ኦዶጊ ማንቸስተር ሲቲ እሱን ለማስፈረም መፈለጉ እንዳልወደደው ነው የተገለጸው። ስለ ማንቸስተር ሲቲ ፍላጎት ግድ የለኝም ያለው ኦዶጊ በጉዳትና እንዲሁም ደግሞ በሁሉም ነገሮች የውድድር አመቱ ለኔ አስቸጋሪ ነበር ሲል የተናገረ ሲሆን አክሎም አሁን ላይ ቶተናም አመቱን በአማረ ሁኔታ እንዲያጠናቀቅ ጥረት እያደረኩም ነው ሲል ሀሳቡንም አጠቃሏል። ሰን ሆንግሚን ቤተሰቤ እንደተሳካለት ነው የተሰማኝ ሲል ስለ ሃሪኬን ሀሳቡን ገልጿል። ደቡብ ኮሪያዊ የቶተናም ተጫዋች የሆነው ሰን ሆንግሚን የቀድሞ የቡድን አጋሩ ሃሪኬን ዋንጫ ማንሳት እንዳስደሰተው ነው የተናገረው። እንደ አንድ የቤተሰብ አካል በህይወቴ ሲሳካለት እንደማየት ነው ሲል ሀሳቡን የገለጸ ሲሆን ሰን ሆንግሚን ከድሉ በኋላ ሃሪኬንን ደውሎ እንዳናገረው የገለጸው ሰን ሆንግሚን እሱ በጣም ተደስቶ ነበር፣ ይህ ለኔ እጅግ በጣም ደስተኛ አድርጎኛል በማለትም ነው የተናገረው። ኬን ከምርጥ ጓደኞቼ ውስጥ አንዱ ነው፣ የቀድሞ የቡድን አጋሪ ነው፣ አብረን በጋራ ብዙ የጎል ስኬቶችን አስመዝግበናል ሲል ሰን ሆንግሚን ሀሳቡንም አጠቃሏል።
የፈረንሳይ ሊግ አዲስ የቅርጽ ሊግ ሊኖረው እንደሚችል ነው የተገለጸው። የፈረንሳይ ሊግ በቀጣይ የውድድር አሸናፊነት ለመለየት አዲስ የሊግ ቅርጽ ለማዘጋጀት እያጤነ መሆኑን የሀገሪቱ መገናኛ ብዙሃን አስነብበዋል። በአዲሱ የሊግ ቅርጽ የሊጉ አሸናፊ ለመለየት ከ1 እስከ 4 ያሉት የቡድን ደረጃዎችን በመያዝ እንግዲህ የሚያጠናቀቁ ክለቦች የጥሎ ማለፍ ጨዋታን እንደሚያደርጉ ተገልጿል። አራቱ ክለቦች እርስ በርስ ግማሽ ፍጻሜ ጨዋታን አድርገው ለፍጻሜ ከደረሱ ሁለቱ ክለቦች አሸናፊ የሚለይ መሆኑ ነው እየተገለጸ የሚገኘው። በግማሽ ፍጻሜው አንደኛ የሚወጣው ከአራተኛ ከሚወጣው ጋር የሚዋጠት ሲሆን ወይም ደግሞ የሚጫወት ሲሆን ሶስተኛ የሚወጣው ደግሞ ከሁለተኛው ጋር የሚጫወቱ ይሆናል። ፒኤስጂ ያለፉትን 4 የውድድር ዓመታት ያለ ተቀናቃኝ የፈረንሳይ ሊጓን ዋንጫውን በበላይነት ማሸነፉ ይታወሳል። ይህን ነገር ለመለወጥ ሲል ፈረንሳይ ሊጓን እንደዚህ አይነት ሀሳቦችን እያጤኑ መሆናቸውን በአሁኑ ሰዓት ላይ እየተዘገበ ነው የሚገኘው። ከአንድ ሳምንት በኋላ በዩሮፓ ሊግ የፍጻሜ ጨዋታ ያለበት ማንቸስተር ዩናይትድ በዛሬው ዕለት የእይታ ክፍት የሆነ ልምምድ አድርጎ ነበር። በልምምዱ ወቅትም የቡድኑ ተከላካዮች ማቲያስ ዴሊት እንዲሁም ደግሞ አይደን ሄቨንና ሌኒ ዮሮ ሳይሳተፉ ቀርተዋል። በሌላ በኩል የመስመር ተጫዋች የሆነው ዲያጎ ዳሎ የግል ልምምድ መስራቱ ነው በትላንትናው ዕለት ይፋ የተደረገው። እንዲሁም ደግሞ ጆኒ ኢቫንስ እና ቶቢ ኮሌር በቡድኑ ልምምድ ላይ ተሳትፈዋል። ስለ ተጫዋቹ ሁኔታ አሰልጣኝ ሩበን አሞሪም በቀጣይ በሚኖራቸው የቃለ መጠይቅ መርሃ ግብር ያሳውቃሉ ተብሎም ነው የሚጠበቀው። እጅጉን የተወደዳችሁን የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት የአሁን ስፖርት ፕሮግራሞቻችን ይህንን ይመስሉ ነበረ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ እስከ 10 ሰዓት ድረስ እንግዲህ ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሆንላችሁ።